ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? እግዚአብሔር ይመስገን ደህና ነኝ። በዛሬው ቪዲዮ የዳቦ ቆሎ አሰራር ይዤላችሁ ቀርብ ያለው አሰራሩ እጅግ በጣም ቀላል ነው። ለቡና ቁርስ ሻይ ስናቀርብ አንድ ጋር የምናቀርበው በጣም ቆንጆ ነው። ትወዱታላችሁ። ቪዲዮን ስትጀምሩ በላይክ በሸር ጀምሩ፣ በትህትና ጠይቁ። እዚህ ጋር በጎድጓዳ ሳህን በማቦካበት ሳህን ላይ 1 ኪሎ የፍርኖ ዱቄት ነፍቼ አዘጋጅቻለሁ። አንድ ግማሽ የሾርባ ማንኪያ ቫኒላ ጨመርኩ። በዚህ ላይ ጨው፣ 1 የሾርባ ማንኪያ ስኳር። ጣፋጭነት እንዲኖረው ከተፈለገ ስኳሩም ጨመር ማድረግ እንችላለን። እኔ ብዙም ጣፋጭ ነገር አይመቸኝም። በትንሽ ነው ስኳር የጨመርኩት። በደረቁ እንደዚህ ሁሉም አቀላቅየዋለሁ። ጨውን፣ ቫኒላ፣ ስኳር በአንድ ጋር አቀላቀልኩት። በዚህ ላይ 2 ማንኪያ የሚሆን 2 የሾርባ ማንኪያ የሚሆን ዘይት በግምት ነው። 2 የሾርባ ማንኪያ የሚሆን ዘይት ነው ያደረኩት። አሁንም ዘይቱንና ዱቄቱን እንደዚህ አቀላቅለዋለሁ። ዘይቱና ዱቄቱን ካቀላቀልኩት በኋላ ቀዝቃዛም አይደለም የሞቀም ሳይሆን ትንሽ ቅዝቃዜውን ለቀቅ ያደረገ ውሃ፣ ለስ ያለ ውሃ አድርጌ አሁን እንደዛ አቀላቅለዋለሁ። ውሃ ስንጨምር በአንድ ጊዜ መጨመር የለብንም። ቀስ ቀስ እያልን እያየን መጨመር አለብን። ዱቄቱም ሊጡ ድርቅ ብሎ መታሸት ስላለበት አሁን በእጄ ገብቼ እንደዚህ ሽት አድርገዋለሁ። በደንብ ቆንጆ ተደርጎ ጊዜ ወሰድ ተደርጎ መታሸት አለበት። እንደዚህ ቆንጆ አድርጌ ሽት አድርጌ አውግቸዋለሁ። ድርቅ ማለት አለበት። በጣም ካላላ ነው ዳቦ ቆሎን ስንቆርጠው ባንድ ጋር ይያያዛል። ያው እዚህ ጋር ይሄንን አድቦለብሎና ከሁለት ቆርጠውና ያዳምጠዋለሁ። ስለዚህ ከሁለት ቁርጥ አድርገዋለሁ። በጣም ድርቅ ስላለ ትንሽ ያስቸግራል ሊጡ። በደንብ መሳሳት የለበትም። እንደ ፍላጎታችን ነው። በትንሹ በቀጫጭኑ ማድረግ እንችላለን። እኔ ግን ከፍ ከፍ አድርጌ ነው መቁረጥ የፈለኩት። ይሄው በቂው ነው። አሁን በቢላ ቆርጠዋለሁ። ይሄው እንደዚህ ስንጥቅ ስንጥቅ አድርጌዋለሁ። አሁን እያንዳንዱን እያነሳው አድቦለብለዋለሁ። እንደዚህ ዳምጠን ስንጥቅ ስንጥቅ አድርገን እንደዚህ ስናድቦለብለው ስራችን ያቀልልናል፣ ያፈጥነናል።
ያው በቀላሉ እንደዚህ እያድበለበልኩኝ በሳህን ላይ አድርገዋለሁ። መጨረሻ ላይ እያንዳንዱን እያነሳን ስንቆርጠው በጣም ያቀልልናል ስራችንን። በላዩ ላይ እንዳይጣበቅ በአንድ ጋር እንዳይያያዝ ዱቄት ነሰነስኩበት። አሁን ይህንን አንዳንዱን እያነሳው ቆርጣለሁ። ያው እንደዚህ በትልልቁ ነው ያደረኩት። ከፈለግን በትንንሹ ማድረግ እንችላለን፣ እንደ ፍላጎታችን ነው። እኔ በቀላሉ እንደዚህ ስንቆርጠው ያፈጥነናል። ይሄ ደግሞ እንደዚህ የማይያያዘው ዱቄት ስለነሰነስኩበት ነው። አሁን ይሄንን በሳህን ላይ አደርገዋለሁ። በቃ እንደዚህ ዱቄት ስናደርግበት አይያያዝም። እንደዚህ በቀላሉ አብሮ ራሱ ቢደራረብ ራሱ አይዝም። ዱቄት ካደረግንበት አይያያዝም። አሁን ይሄ ሁሉንም በአንድ ጋር እንደዚህ ቆርጬዋለሁ። ቆርጬ ጨርሻለሁ። አሁን ይሄንን እኔ በዘይት ነው የምጠብሰው። በምጣድ ማመስ እንችላለን። እኔ እዚህ ጋር ዘይት አዘጋጅቻለሁ። ዘይቱ በደንብ መጋል ስላለበት እስኪ መሞቅ ስላለበት በመጀመሪያ መሞከር አለብን። ዘይቱ በደንብ ሳይግል ወይም ሳይፈላ ካደረግነው ዘይቱ ዳቦ ቆሎ ዘይቱን ይመጣዋል። አሁንና እንደዚህ ዘይቱ ፈልቷል። ለዚህ በመጀመሪያ መሞከር አለብን። አሁን ይሄንን ዳቦ ቆሎውን በዘይት ይጠብሳለሁ። እንደዚህ የተያያዘ ቢሆንም ዘይቱ የጋለ ወይም የፈላ ስለሆነ ይላቀቃል። ምንም ችግር የለውም። እስከሚፍታታ ድረስ እንደዚህ በጥንቃቄ ማማሰል አለብን። እና ዳቦ ቆሎ እየበሰለ ነው። ትንሽ ከለሩ ብራውን እስከሚሆን ድረስ እንደዚህ እያማሰልኩኝ እጠብቀዋለሁ። ዘይቱ በጣም ከፈላ በኋላ ስናደርገው ዘይቱን አይመጥብንም። እንደዚህ የሚያምር ቆንጆ የሆነ ዳቦ ቆሎ ይሆንልናል። ዳቦ ቆሎውን ስናወጣ ሶፍት ላይ ማድረግ አለብን፣ ወይም ማጥለያ ነገር ላይ ማድረግ አለብን። በተለይ እንደዚህ ሶፍት ላይ ብናደርገው ትንሽ እላው ላይ ያለውን ዘይት ሶፍቱ ይመጣዋል። ይኸውና ይሄን እንደዚህ ከጨረስኩ በኋላ አሁንም የቀረውን እንደዚህ ጨምሬ ጠብሰዋለሁ። እንዲቀዘቅዝ እንደዚህ ሳህን ላይ አደርገዋለሁ እስከሚበስል። ይሄኛውም ሁለተኛውም እንደዚህ እየበሰለ ነው፣ እየደረሰ ነው። ከለሩ እኩል እንዲመጣ እጃችንን ሳናሳርፍ ማማሰል አለብን። ይሄም በሰለ፣ ቆንጆ ሆኗል። ከለሩ እንደዚህ ስታዩት በጣም ነው የሚያምረው። ይሄም ደርሶ እንደዚህ በአንድ ጋር አደረኩት። በጣም የሚያምር ቆንጆ የሆነ የዳቦ ቆሎ አሰራር ነው። አሰራሩ እጅግ በጣም ቀላል ነው።
በጣም ፈጣን ነው። ትወዱታላችሁ እያስባለሁ። ለቡና ቁርስ ሻይ ስናቀርብ በአንድ ጋር ስናቀርበው ደስ ይላል። በጣም ቆንጆ ነው። እንደወደዳችሁ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ከወደዳችሁት ላይክ፣ ሌላ ሲጠቅሙላችሁ ካሰባችሁ ሼር በማድረግ ሀሳብ አስተያየታችሁን በኮመንት ላይ ጻፉልኝ። አብራችሁ ስለቆያችሁ ለላይካችሁ ለሸራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ በአዲስ ስራ እስከምንገናኝ